ሰላም የእግር ኳስ ወዳጆች! ዛሬ ብዙ ሰዎች በፍጥነቱ፣ በትጋቱና በታላቅ ልቡ የሚያውቁትን ሳዲዮ ማኔን እንመለከታለን። ብዙዎች በሊቨርፑል ወይም በሴኔጋል ብሔራዊ ቡድን ያሳየውን አስደናቂ ብቃት ያውቃሉ። ነገር ግን ይህ ሁሉ ስኬት ከጀርባ ያለውን ከባድ የሕይወት ጉዞ የሚያውቁት ጥቂቶች ብቻ ናቸው። ቀላል የገጠር ሕይወት ተነስቶ ወደ የዓለም ከፍተኛ የእግር ኳስ መድረክ መድረስ ቀላል አልነበረም። ድህነት፣ ብዙ እንቅፋቶች፣ የቤተሰብ ፈተናዎች፣ የማይታመን ጽናትና ዛሬ የምናየውን ሳዲዮ ማኔን ፈጥረዋል። በዚህ ዶክመንተሪ ውስጥ ከልጅነቱ ጀምሮ ወደ አውሮፓ የተጓዘበትን መንገድ፣ በሊቨርፑል የጻፈውን ታሪክ፣ ለሴኔጋል የመጣውን ክብርና በትውልድ አገሩ ለሕዝቡ ያደረገውን አስደናቂ በጎ አድራጎት በዝርዝር እናያለን። ቪዲዮውን እስከ መጨረሻ ተከታተሉት፣ ምክንያቱም ሳዲዮ ማኔን ከሌሎች እግር ኳስ ኮከብ የሚለየውን አስደናቂ እውነታ በመጨረሻ ያገኛሉ። ቪዲዮውን ከወደዳችሁት ላይክ ማድረግን፣ ለጓደኞቻችሁ ማጋራትንና ተጨማሪ የስፖርት ዶክመንተሪዎችን እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ አትርሱ። እንግዲህ የሳዲዮ ማኔን አስደናቂ የሕይወት ጉዞን ጀምር። ሳዲዮ ማኔ ሚያዝያ 10 ቀን 1992 በሴኔጋል ደቡብ ክፍል በሚገኘው ባምባሊ በተባለ ትንሽ መንደር ተወለደ። በዚያን አካባቢ የኑሮ ሁኔታ ቀላል አልነበረም። አብዛኛው ሕዝብ በእርሻና በቀላል ስራዎች ይተዳደር ነበር። ማኔም እንደ ሌሎች የመንደሩ ልጆች በቀላል ኑሮ እያደገ ነበር። ከትንሽነቱ ጀምሮ እግር ኳስን በልዩ ሁኔታ ይወድ ነበር። ዘመናዊ ኳስ ስለሌለ አንዳንድ ጊዜ በጨርቅ ወይም ከፕላስቲክ የተሰራ ኳስ በመጠቀም ከጓደኞቹ ጋር ይጫወት ነበር። ለሱ እግር ኳስ መዝናኛ ብቻ ሳይሆን ትልቅ ህልም ነበር። ብዙ ሰዎች ያንን ህልም የማይቻል ነው ብለው ቢያስቡም ማኔ ግን አንድ ቀን ታላቅ ተጫዋች እንደሚሆን በራሱ ያምን ነበር። በመንደሩ አቧራማ ሜዳዎች ላይ ያሳየው ፍጥነትና ችሎታ ከእድሜው በላይ እንደሆነ ሁሉም ይገነዘብ ነበር። ነገር ግን ለሳዲዮ ማኔ ወደ ስኬት የሚወስደው መንገድ ገና በጣም ረጅም ነበር። ከፊቱ የሚጠብቁት ፈተናዎች ከእርሱ ህልም የበለጠ ትልቅ ነበሩ። ሳዲዮ ማኔ እግር ኳስን ከልቡ ቢወድም ቤተሰቡ ግን ይህን ህልም በቀላሉ አልተቀበሉትም ነበር። ወላጆቹ እግር ኳስ ወደፊት ህይወቱን የሚቀይር ሙያ ነው ብለው አያምኑም ነበር። በምትኩ ትምህርቱን እንዲከታተልና የተረጋጋ ህይወት እንዲመራ ይፈልጉ ነበር። ነገር ግን ማኔ ህልሙን ለመተው ፈቃደኛ አልነበረም ነበር። ከጓደኞቹ ጋር በመንደሩ ሜዳዎች ላይ በየቀኑ ይለማመድ ነበር። አንዳንድ ጊዜ ያረጁ ጫማዎችን፣ አንዳንድ ጊዜ ደግሞ ባዶ እግሩን ይጫወት ነበር። ያለው ነገር ጥቂት ቢሆንም ያለውን ሁሉ ለህልሙ ይሰጥ ነበር። በ15 ዓመቱ እግር ኳስ ተጫዋች ለመሆን ወደ ዋናው ከተማ ዳካር ለመሄድ ወሰነ። ይህ ውሳኔ ቀላል አልነበረም። ቤተሰቡን ትቶ ብቻውን ወደማያውቀው ቦታ መሄድ ትልቅ ድፍረትን ይጠይቅ ነበር። ነገር ግን ማኔ እድሉን ለመፈለግ ከፍተኛ አደጋ ለመውሰድ አልፈራም። ይህ ውሳኔ በህይወቱ ውስጥ ትልቁ ሆነ። በዳካር በተደረገው የተጫዋቾች ምርጫ ችሎታውን አሳየ። ይህ ወደ እግር ኳስ የሚወስደውን በር ለመጀመሪያ ጊዜ ከፈተለት። በዳካር ያሳየው አስደናቂ ብቃት የአውሮፓ ስካውቶችን ቀልብ ሳበ። ብዙ ወጣቶች እንደሚመኙት ማኔም በአውሮፓ ተጫዋች ለመሆን ትልቅ እድል አገኘ። ይህ እድል ህይወቱን ሙሉ በሙሉ የሚቀይር መሆኑን ያውቅ ነበር። በ2011 ወደ ፈረንሳይ በማቅናት ሙያዊ የእግር ኳስ ጉዞን ጀመረ። በዚያ አዲስ ቋንቋ፣ አዲስ ባህል፣ አዲስ የአኗኗር ሁኔታ መላመድ አስቸጋሪ ነበር። ቢሆንም ማኔ ከችግሮቹ ይልቅ በስልጠናው ላይ ትኩረቱን አደረገ። በመጀመሪያ የተጫወተበት ክለብ ውስጥ ፍጥነቱ፣ እግር ኳስ የመቆጣጠር ችሎታውና የጎል ማግባት ብቃቱ ብዙ ሰዎችን አስደነቀ። ከቀን ወደ ቀን የተሻለ ተጫዋች እየሆነ ሄደ። ታላላቅ ክለቦችም ስሙን መከታተል ጀመሩ። ይህ የፈረንሳይ ዘመን ለማኔ ትልቅ ትምህርት ነበር። የአውሮፓ እግር ኳስ ፍጥነት፣ የአካል ብቃትና የውድድር ደረጃ ከተለመደው በጣም የተለየ ነበር። ሆኖም በትጋትና በጽናት ራሱን በማሻሻል ቀጣዩን ትልቅ እርምጃ ለመውሰድ ዝግጁ ሆነ።
በፈረንሳይ ካሳየው ጥሩ ብቃት በኋላ ሳዲዮ ማኔ በ2012 ወደ ኦስትሪያ በመሄድ በሬድ ቡል ሳልዝበርግ ፈረመ። ይህ ዝውውር በሙያው ውስጥ ትልቅ እርምጃ ነበር፣ ምክንያቱም ከፍተኛ ውድድር ባለበት ሊግ ችሎታውን የሚያሳይበት እድል አግኝቶ ነበረ። በሳልዝበርግ ማኔ በፍጥነቱ፣ በኳስ ቁጥጥርና በጎል የማግባት ብቃቱ በፍጥነት የቡድኑ ቁልፍ ተጫዋች ሆነ። ተከላካዮቹን በቀላሉ ማለፍ፣ ከባድ ግጥሚያዎችን በግሉ መቀየር እና በወሳኝ ሰዓት ጎል ማስቆጠር ልዩ መለያው ሆነ። በ2013-14 የውድድር ዘመን በግሩም ብቃቱ ሳልዝበርግ የሊግ እና የካፕ ዋንጫ እንዲያሸንፍ ትልቅ አስተዋጽኦ አደረገ። በዚያን ወቅት በአውሮፓ ብዙ ታላላቅ ክለቦች ስሙን መከታተል ጀምሮ፣ ምክንያቱም በአጭር ጊዜ ከአስፈሪ ወጣት ተስፋ ወደ ከፍተኛ ደረጃ ተጫዋች ተለውጦ ነበረ። የሳልዝበርግ ዘመን ለሳዲዮ ማኔ የስሙን መሰረት የጣለበት ዘመን ነበረ። ከዚያም በኋላ የእንግሊዝ ፕሪሚየር ሊግ ክለቦች እሱን ለማስፈረም ፍላጎታቸውን አሳዩ። እናም ማኔ ወደ ዓለም በጣም ተወዳዳሪ ሊግ ለመግባት ተዘጋጀ። በ2014 ሳዲዮ ማኔ ወደ እንግሊዝ በማምራት ለሳውዛምፕተን ፈረመ። ፕሪሚየር ሊግ በዓለም ላይ ከፍተኛ ፍጥነት፣ ከባድ ፉክክርና ከፍተኛ ጥራት ያለው ውድድር እንደሆነ ይታወቃል። ብዙ ተጫዋቾች በዚህ ሊግ ለመላመድ ረጅም ጊዜ ይፈልጋሉ። ማኔ ግን በፍጥነት ራሱን አስመሰከረ። ከተቀላቀለ በኋላ በፍጥነቱ፣ በድፍረቱና በቀጥታ ወደ ጎል በሚያደርገው ጥቃት የተነሳ የቡድኑ አስፈላጊ ተጫዋች ሆነ። ተከላካዮችን በአንድ ለአንድ የማለፍ ችሎታውና በሁለቱም እግሮቹ ጎል የማስቆጠር ብቃቱ ብዙ ደጋፊዎችን ቀልብ ሳበ። በ2015 ከአስቶን ቪላ ጋር በተደረገ ጨዋታ በ2 ደቂቃ ከ56 ሰከንድ ውስጥ 3 ጎሎችን በማስቆጠር በፕሪሚየር ሊግ ታሪክ ፈጣኑን ሃትሪክ አስመዘገበ። ይህ ሪከርድ በዓለም የእግር ኳስ ዜና ዋና ርዕስ ሆነ። እናም ማኔ በአውሮፓ የከፍተኛ ደረጃ ተጫዋች መሆኑን አስመሰከረ። ይህ አስደናቂ ብቃት ትልልቅ ክለቦች ፊታቸውን ወደ እርሱ እንዲያዞሩ አደረገ። በተለይ ሊቨርፑል ማኔን የቡድኑ አዲስ ፕሮጀክት አካል ለማድረግ ቆርጦ ተነሳ። ይህም የሙያውን ትልቁን ምዕራፍ ሊከፍትለት ነበር። በ2016 ሳዲዮ ማኔ ለሊቨርፑል ፈረመ። በዚያን ጊዜ ክለቡ ከብዙ ዓመታት በኋላ ወደ ታላቅ ስኬት ለመመለስ እየሞከረ ነበረ። ማኔ ከተቀላቀለ በኋላ በፍጥነቱ፣ በጎል ማስቆጠር ብቃቱ እና ለቡድኑ በሚያሳየው መስዋዕትነት ወዲያውኑ በደጋፊዎች ተወዳጅ ሆነ። ከሞሐመድ ሳላህ እና ሮቤርቶ ፊርሚኖ ጋር በመሆን በዓለም ላይ በጣም አስፈሪ የጥቃት መስመሮች መካከል አንዱን ፈጠሩ። ሶስቱ በፍጥነት፣ በመተባበርና በጎል የማስቆጠር ብቃታቸው ብዙ ተከላካዮችን አስቸግረዋል። ማኔ ለራሱ ጎል ከማስቆጠር በላይ ለጓደኞቹ እድል መፍጠርም በኩል ያስቀድም ነበረ። በ2019 ሊቨርፑል የአውሮፓ ቻምፒዮንስ ሊግን ሲያሸንፍ ማኔ በጉዞ ውስጥ ወሳኝ ሚና ተጫውቷል። ከዚያም በኋላ በ2020 ክለቡ ከ30 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሳ ማኔ ከቡድኑ በጣም አስፈላጊ ተጫዋች አንዱ ነበረ። በሊቨርፑል ያሳለፋቸው ዓመታት ማኔን ከአፍሪካ ብቻ ሳይሆን በመላው ዓለም በጣም የተከበሩ ተጫዋቾች መካከል አስገቡት። በዚህ ዘመን ያስመዘገበው ስኬት ስሙን በሊቨርፑል ታሪክ ውስጥ ለዘላለም አስቀረው። ሳዲዮ ማኔ በክለብ ደረጃ ብዙ ዋንጫዎችን ቢያሸንፍም ለእርሱ ትልቅ ክብሩ ሀገሩ ሴኔጋልን መወከል ነበረ። በብሔራዊ ቡድኑ ማሊያ በተሰለፈ ቁጥር በሙሉ ልቡ ይጫወት ነበር። እናም የሀገሩን ሕዝብ ለማስደሰት ሁልጊዜ የተሻለውን ይሰጥ ነበር። በ2022 የአፍሪካ ዋንጫ ፍጻሜ ሴኔጋል ከግብጽ ጋር ተገናኘች። ጨዋታው ከባድ ፉክክር ነበረ እና ውጤቱ በመለያ ምቶች ተወሰነ። ማኔ ወሳኙን የመለያ ምት በማስቆጠር ሴኔጋል በታሪኳ ለመጀመሪያ ጊዜ የአፍሪካ ዋንጫ እንድታነሳ አደረገ። በዚያን ቅጽበት የደስታ እንባውን ያፈሰሰው ማኔ በመላው ሴኔጋል ጀግና ሆነ።
ከዚያም ሴኔጋል ወደ 2022 የዓለም ዋንጫ ለማለፍ በወሳኝ የመለያ ምቶች ጨዋታ ዳግመኛ ግብፅን አሸነፈች። ማኔ እንደገና ወሳኙን የመለያ ምት በማስቆጠር ሀገሩን ወደ ዓለም ትልቁ ውድድር አሳለፈ። ይህ ለሴኔጋል ደጋፊዎች የማይረሳ ታሪክ ቀን ሆነ። ምንም እንኳን በ2022 የዓለም ዋንጫ በፊት በደረሰበት ጉዳት ምክንያት ውድድሩን ማለፍ ቢገደድም የሴኔጋል ሕዝብ ያለው ፍቅር አልቀነሰለትም። ለብዙ ሰዎች ሳዲዮ ማኔ ታላቅ ተጫዋች ብቻ ሳይሆን የሀገር ኩራት፣ የትጋትና የተስፋ ምልክት ሆኖ ቀጥሏል። ሳዲዮ ማኔ በሜዳ ላይ በሚያሳየው ብቃት ብቻ አይታወቅም። ብዙ ተጫዋቾች ሀብትና ዝና ካገኙ በኋላ የቅንጦት ህይወትን ሲመርጡ፣ ማኔ ግን የተለየ መንገድን መረጠ። ሀብቱን ለራሱ ብቻ ሳይሆን ለተወለደበት ማህበረሰብ ለመጥቀም ወሰነ። በትውልድ መንደሩ ባምባሊ ውስጥ ትምህርት ቤት፣ ሆስፒታሎችና ሌሎች ለህዝቡ ጠቃሚ የሆኑ ፕሮጀክቶችን ደግፏል። ተማሪዎች በተሻለ ሁኔታ እንዲማሩ፣ ህሙማን በቅርብ ሕክምና እንዲያገኙ ብዙ ገንዘብ አውጥቷል። የመንደሩ ሰዎች ማኔን እንደ ታዋቂ ተጫዋች ብቻ ሳይሆን እንደ ልጃቸውና እንደ ደጋፊያቸው ያዩታል። አንድ ጊዜ የተሰበረ የሞባይል ስልኩ ፎቶ በማህበራዊ ሚዲያ ሲሰራጭ ብዙ ሰዎች ተገርመው ነበር። ማኔ ለምን አዲስ ስልክ እንደማይገዛ ሲጠየቅ ብዙ ሰዎች ምግብ፣ ትምህርትና መኖሪያ ይፈልጋሉ፣ ገንዘቤን ለእነርሱ መጠቀም እመርጣለሁ በማለት መለሰ። ይህ ንግግር በዓለም ዙሪያ ብዙ ሰዎችን አስደነቀ። ስለዚህ ሳዲዮ ማኔ በብዙ ሰዎች ዘንድ የሚከበረው በጎሎቹ ብቻ አይደለም። ትህትናው፣ ለሰዎች ያለው ፍቅርና ሀብቱን ለሌሎች የማካፈል መንፈሱ ከእግር ኳስ ተጫዋች በላይ ያለ ታላቅ ሰው አድርጎታል። ከ6 የተሳካ ዓመታት በኋላ በ2022 ሳዲዮ ማኔ ሊቨርፑልን በመልቀቅ ወደ ጀርመኑ ታላቅ ክለብ ባየር ሙኒክ ተዛወረ። ይህ ዝውውር ብዙ የሊቨርፑል ደጋፊዎችን አሳዝኖ ነበር፣ ምክንያቱም ማኔ በክለቡ ታሪክ ውስጥ የማይረሳ ስም አስቀምጦ ነበር። እርሱ ግን አዲስ ፈተናን ለመቀበል ወሰነ። ባየር ሙኒክ ጥሩ ጅምር ቢያደርግም ጉዳቶችና አንዳንድ ፈታኝ ሁኔታዎች ከፍተኛ ብቃቱን በቀጣይነት እንዳያሳይ ያደረጉት። ቢሆንም ማኔ ሁልጊዜ በትጋት ለመመለስ ተግቶ ይሰራ ነበር። በ2023 አዲስ ምዕራፍ በመጀመር ወደ ሳውዲ አረቢያው ክለብ አልናስር ተዘዋወረ። በዚያ ከዓለም ታላላቅ ተጫዋቾች ጋር በአንድ ቡድን ውስጥ መጫወት ጀመረ። አዲሱ ሊግ የተለየ ቢሆንም ማኔ በልምዱና በችሎታው ቡድኑን ለመርዳት ቀጠለ። ማኔ የትኛውንም ማሊያ ቢለብስ አንድ ነገር አልተቀየረም፤ ትህትናው፣ ትጋቱ እና ለእግር ኳስ ያለው ፍቅር። ከባምባሊ ትንሽ መንደር ተነስቶ የዓለም ታላቅ ተጫዋች መሆኑ ብዙ ወጣቶች ህልማቸውን እንዳይተው የሚያነሳሳ ታሪክ ሆኖ ይኖራል። የሳዲዮ ማኔ ታሪክ የእግር ኳስ ታሪክ ብቻ አይደለም። የጽናት፣ የትህትና፣ የታታሪነትና ለሰዎች መኖር የሚያስተምር ታሪክ ነው። ምንም እንኳን ወደ ከፍተኛ ደረጃ ቢደርስም ስሩን አልረሳም። የተወለደበትን ማህበረሰብ ማገዝንም አላቆመም። የሳዲዮ ማኔ ህይወት አንድ ትልቅ መልእክት ይሰጣል። ትልቅ ህልም ካለ በትጋት ከሰራህና ትህትናን ካልጣልክ ምንም ነገር ሊያቆም አይችልም። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁም ያጋሩ። እንዲሁም ተጨማሪ የእግር ኳስ ዶክመንተሪዎችን ለማየት ቻናሉን ሰብስክራይብ ማድረግ አትርሱ። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም።